ሰላም ለእናንተ ይሁን ወገኖች፣ እንደምን አላችሁ? ኢየሱስ ጌታ ነው፣ ሰይጣን ውሸታም ነው። በመጨረሻው ዘመን ያለውን ሁኔታ እያየን ነው። ሁልጊዜ በመጨረሻው ዘመን የምለው ለምን መሰላችሁ? ንቁ፣ ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ የሚውጣውን አይቶ ይዞራል ይላል። ስለሚዞር የሚውጣው ደግሞ በምን አይነት ነው? በክፉ ምኞት፣ በመቅበዝበዝ፣ በቅናት፣ በአድመኝነት፣ በጥላቻ፣ በክርክር ዩኔሚት። ነገር ግን ድል ለነሳው በነጭ ድንጋይ የተጻፈ አዲስን ስም እሰጠዋለሁ፣ ማንም የማያውቀው ከሰጪውና ከተቀባዩ ብሎ ስለሚል እንደገና ደግሞ ከነቢይነትም ከፓስተርነትም ከሁሉ አገልግሎት ዩኔሚት በእግዚአብሔር ቃል ላይ ከተጠቀሱት ዋና ዋና ብለን የምንላቸውን ሁሉ ከተናገረ በኋላ ስጦታዎች ማለት ነው፣ የጸጋ ስጦታዎች ከሁሉ በላይ ግን ፍቅር ነው ይላል። አይገርማችሁም? ግን ዋናውን ተጥሎ በአሁን ሰዓት የፍቅሩ ባለቤት ክርስቶስ ኢየሱስ በደጅ ቆሞ ሰው ራሱን የሚያሞካሽበት ጊዜ በጣም ብዙ የምናያቸው ነገሮች አሉ። ነገር ግን አስተዋይ ቢኖር ዝም ይበል ይላል። በመጨረሻው ዘመን እንደዚህ አይነት ሁኔታ በሚገለጥበት ጊዜ አሞጽ ላይ እንደዛ ይላል። እንደገናም ደግሞ አስተዋይ ደግሞ ምንድን ነው የሚያደርገው? አስተዋይ ቢኖር ዝም ይላል። እንደገና በሌላ ስፍራ ላይ በጣም ይቅርታ፣ ጠቢብ አይኖቹ በራሱ ላይ ናቸው ይላል። ኦኬ። እንደገና ደግሞ ክርስቶስ ኢየሱስን ልንመስል የተጠራ ነው። እያንዳንዳችን በፐርሰናል ላይፋችን በምንኖረው ኑሮ ነው። ዛሬ ሰዎች ቤተ ክርስቲያን ሲነገራቸው የሚባለው ነገር የማይመቻቸው ሲሆን ሊገርመን አይገባም። ልንገለጥበት በሚገባው መንገድ ስላልተገለጥን ነው። እርስ በራሳችን ያለን ህብረት ነው። በፍቅራቸው ያውቋቸዋል ተብሎ ተጽፎ አይዲያችን ሽፍት ተደርጎ ነው። እንደ በግ ኑሪ ተብዬ እንደ ምንድን ነው የምኖረው ያለችዋ ለሚገባው ይገባዋል። ስለዚህ አንድና አንድ የሚያስፈልገው ይሄ ብቻ ነው። ምንድን ነው እሱ? አንተ በዕጣ ክፍልህ ላይ ትቆማለህ ተብሎ እንደተጻፈው በኢሳያስ ላይ እያንዳንዳችን በዕጣ ክፍላችን ላይ እግዚአብሔር ስንፈጠር አብሮን ፓች ተደርጎ በእኛ ህይወት ውስጥ አኮምፕሊሽ ልናደርገ የሚገባንን አድርገን በስጋ በነፍስ በእግዚአብሔር ዙፋን ፊት ስንቀርብ ዌል ደን እንዲለን የሚያስፈልገው በራሳችን ጉዳይ ስለሆነ በፍቅር በአቅራቢያችን ያሉትን ወይም ደግሞ በሩቅም ቢሆኑ ደግሞ በጥበብና በስውር በእግዚአብሔርና በእኛ ፊት በእነሱ ፊት እውነተኞች ሆነን ወደ ጥፋት የሚሄዱትን እንድንመልስ ይላል። ክፉዎች ወደ ጥፋት የሚሄዱትን